ከኮፊ ሃውስ እና ከኮፊ ሾፕ ልዩነትን ጀምር እስቲ። ያ ኮፊ ሃውስ ነው። ሃውስ ከነቤቱ ከነስሙ ይነግርሻል። ኮፊ ሾፕ ከተባለ ሚኒ የኮፊ ሾፕ መሸጫ ወይ ኮፊ መሸጫ ማለት ነው፣ ወይም ደግሞ የቡና ሱቅ ነው። ኮፊ ሾፕ ከተባለ በትንሽ ኤሪያ ላይ ወይም ደግሞ ትንሽ 3 ያለ 9 ካሬ 10 ካሬ 5 ካሬ አይነት ቤት ቦታዎች ላይ ማሽን ባሪስታ ከዛ በኋላ ሰርቪስ አይነት ነገር ሆኖ ሰው ቡና ትጎዞበት የሚሄድ አይነት ነገር አድርገን ልንከፍለው እንችላለን። ኮፊ ሃውስ ከሆነ ደግሞ በጣም በትልቁ ብዙ ነገሮችን ኢንክሉድ ያደረገ ኮፊ ሃውስ ሊሆን ይችላል። ስለዚህ እኛ ሀገር ግን ሙሉ ለሙሉ አሁን ኮፊ ሃውስ ኮፊ ሾፕ የሚል እንትን ልዩነት እስካሁን በዚህ ልዩነት እየተከፈተ አይደለም። ሙሉ ለሙሉ ኮፊ በሚለው ነው እየተከፈተ ያለ። ግን ሁሉንም ኮፊ ሾፕ ኮፊ ሃውስ ምናምን እያደረግን ነው እንትን እያደረግናቸው አይደል። ግን ሰው በአቅሙ ትንሽዬ ነገር ከፍታለሁ ካለ ሎኬሽኑን ለማግኘት አስቸጋሪ ቢሆንም ምክንያቱም ኮፊ ሾፕ ከሆነ በትንሽ ቦታ ላይ ብዙ ኢንቨስት ልታደርጊ ትችላለሽ። ስለዚህ በቀን የምትሸጪው ሽያጭ ደግሞ ጥሩ ሊሆን ይችላል። ያን ጥሩ ሽያጭ ለማግኘት ደግሞ ጥሩ ሎኬሽን ያስፈልጋል። ኮፊ ሾፕ በትንሽ አቅም መክፈት ይችላል። ኮፊ ሃውስ ከሆነ ግን በጣም ልጥጥ ያለ በጣም ትልቁ ሊሆን ይችላል ማለት ነው። ልዩነታቸው ያን ያክል ነው። እኛ ሀገር ግን ብዙ ልዩነት የላቸውም።